Easy fetal. Inherit letters with a story. Se. የኮበለለችው ሰጎንና ትንሿ ማያ። ትንሿ ማያ በጓሮ በኩል እየተጫወተች እያለ ከኋላዋ የሆነ ድምጽ ሰማች። ዞር ብላ ስትመለከት ከፊት ለፊቷ አንድ ትልቅ ሰጎን ትመለከታለች። ሰጎኗ በድንጋጤ ቁልጭ እያለች ነበር። ዋው በጣም ትልቅ ነሽ አለቻት። እኔ ከፓርክ አምልጬ ነው የወጣሁት፣ መደበቅ አለብኝ አለቻት እየተንሾካሾከች። እንዴ የጠፋ ሰጎን አገኘሁ? እኔ አላምንም፣ ቆንጆ ቀን ላሳልፍ ነው ብላ ደስ አላት። ከዚያም ማገጯን ዳበስ እያረገች ማሰብ ጀመረች። አንድ ሐሳብ መጣልኝ። ነይ እንሂድና ማንም ሰው እንዳያውቅሽ አድርገን እናለባብስሽ አለቻት። ከትንሽ ደቂቃዎች በኋላ ሰጎኗ ትልቅ የፀሐይ መከላከያ ኮፍያ፣ ሮዝ መነጽር እና ነጥብ ያለው ቀሚስ ለበሰች። ወዲያውኑ የፓርኩ ጠባቂ በአጠገባቸው እያለፈ የሆነ ሰጎን እዚህ አካባቢ አይታችኋል ብሎ ጠየቃቸው። ማያ ራሷን እያነቃነቀች አይ አላየንም፣ ይቺ የኔ ረጅም አክስቴ ናት አለችው። ሰጎናም ሰላም አንተ ሰውዬ አለችው። የፓርኩ ጠባቂ ሰጎኗን ሲያያት ተጠራጥሯል። ግን አክስቴ ናት ስላለችው እየሮጠ ወደ ሌላ ቦታ ለመፈለግ ሄደ። ማያ እጆቿን እያጨበጨበች ሸውደነዋል፣ አሁን ነይ ዞር እያልን አሪፍ ጊዜ እናሳልፍ አለቻት ሰጎኗን። መጀመሪያ ወደ አይስክሬም ቤት ሄዱ። ማያ አይስክሬም ገዛች እና ለሰጎኗ አስቀመሰቻት። ይጣፍጣል፣ ግን ምንድነው የሚቀዘቅዘው? ትንሽ ሞቅ ቢደረግ ቆንጆ ነበር አለች ሰጎኗ። ማያ በጣም ሳቀች። አይስክሬም እኮ ከሞቀ ይቀልጣል አለቻት። ሰጎኗም ቢቀዘቅዝም ይጣፍጣል፣ ስጪኝ እኔ በእጄ ይዤ እበላለሁ አለችና አይስክሬም በላች። ከአይስክሬም ቤት ወጥተው ሲሄዱ ልጆች የሚጫወቱበት ፓርክ አገኙ። ልጆቹ ገመድ እየዘለሉ ነበር። ሰጎኗም እኔም መዝለል ፈልጋለሁ አለች። ግን ገመድ እንዴት እንደሚዘለል አታውቅም ነበር። ገመዱን ይዛ ወደ ላይ በጣም ዘለለች። ከዚያ ዛፍ ላይ አረፈች። ልጆቹ በጣም ሳቁ። ቀጥሎ ወደ ሱፐርማርኬት ሄዱ። ልክ እንደገቡ የሰጎኗ ጣቶች ረጃጅም ስለነበሩ የተደረደሩ ዕቃዎችን እየነካካ ይጥልባታል። ሱፐርማርኬት ውስጥ በአንድ ቦታ በኩል ሲያልፉ ሰጎኗ ሳታስበው የተደረደሩ ሙዞችን ረግጣ አንሸራቷት ወደቀች። ሙዞቹም በአየር ላይ ተበተኑ። ውይ እዚህ መምጣት አልነበረብኝም አለች ሰጎኗ። ከሱፐርማርኬቱ እንደወጡ አገኘውሽ የሚል የሚጮህ ድምጽ ሰሙ። ከዚያ ሰጎኗ ዞር ስትል የፓርኩን ጠባቂ አየችው። ሰጎኗ በፍጥነት መሮጥ ጀመረች። ትንሿ ማያን በአፏ አንስታ ጀርባዋ ላይ አረገቻት። በመንገዱ ዳር የነበሩ መኪኖች ሰዎችንና ውሻዎችን አልፈው ሮጠው ጠፉ። በመጨረሻም ፓርኩ ጋር ደረሱ። ሰጎኗ ቆም አለችና አሁን ግን ወደ ፓርኩ መመለስ አለብኝ አለች። ትንሿ ማያም ሰጎኗን አቀፈቻትና ሌላ ጊዜ ከፓርኩ ከምታመልጪ እኔን ብትጠሪኝ እመጣለሁ አለቻት። ሰጎኗ ወደ ፓርኩ ስትገባ እዛ ያሉ እንስሳዎች በደስታ ተቀበሏት። ማያ ከፓርኩ ውጭና ቻው ጓደኛዬ ሰጎን አለቻት እጇን ያውለበለበች። ከዚያም በደስታ ወደ ቤቷ ተመለሰች። Wow, that was a fun story. Now let's explore some fun questions. Look at these letters on the screen. One have appeared in our story today. Can you find the right letter? Me. Not quite. Try again. Look carefully at all the letters. Ra. Oops. Try again. Sa. Yes, that's right. Can you say it again?
Sa. Very good. Now, let's see if you remember our story. Which animal was the story about? Ambessa. Oops. Try again. Ejani. Not quite. Think back to the story. Which animal had a big beak, long legs, and ran really fast? Saigon. Yes, you got it. Can you say that again? Saigon. Amazing. Can you write it in the air with your finger? Very good. Good. Did an amazing job today. Keep practicing your letters, and I'll see you next time for another fun adventure. Type today's letter in the comments if you learned something new today. Let's see how many of you remember it. Want to learn another Amharic letter? Watch more of our videos.